ሰላም እንዴት ናችሁ ውድ የቻናሌ ቤተሰቦች በዚህ ቪዲዮ QNCን በመጠቀም C++ ፕሮግራምን እንዴት ክሬት ማድረግ እንደምንችል የማሳያችሁ ይሆናል እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ በላፕቶፓችሁ ላይ QNC አፕሊኬሽን ኢንስቶል ማድረግ ይኖርባችኋል QNC 2005 ብላችሁ በጉግል ክሮም ላይ ሰርች ስታደርጉት ይህን አፕሊኬሽን ያመጣላችኋል ሳይዙ በጣም ትንሽ ነው በላፕቶፓችሁ ላይ ዳውንሎድ አድርጋችሁ ኢንስቶል ካደረጋችሁ በኋላ ቀጥታ አፕሊኬሽኑን ትከፍታላችሁ አፕሊኬሽኑን ስትከፍቱት ይሄንን ኢንተርፌስ ያመጣላችኋል የመጀመሪያውን ፋይል ኦር ፕሮግራም ክሬት ለማድረግ Ctrl+N መጠቀም ትችላላችሁ ወይም ፋይል ላይ በመግባት ኒው ላይ አንዴ ክሊክ ታደርጋላችሁ ክሊክ ስታደርጉት C++ ሶርስ ፋይል ይላል እዚህ ጋር ኦኬ ታደርጋላችሁ ኦኬ ስታደርጉት ይሄኛውን ኢንተርፌስ ያመጣላችኋል ፕሮግራሙን ኮድ ከማድረጋችሁ በፊት ፋይሉን ሴቭ ማድረግ ይኖርባችኋል Ctrl+S በመጠቀም ሴቭ ማድረግ ትችላላችሁ ወይም ፋይል ላይ በመግባት ሴቭ ላይ አንዴ ክሊክ ታደርጋላችሁ ሴቭ ላይ ክሊክ ስታደርጉት ፋይል ኔም ስጡ ይላችኋል እዚህ ጋር ባይ ዲፎልት text 1 ብሎ ፋይል ኔም ይሰጣል ይሄንን እናንተ ሪኔም ማድረግ ይኖርባችኋል ለምሳሌ C++ ፕሮግራም 1 ብላችሁ የመጀመሪያ ፕሮግራም ስለሆነ ፋይል ኔም አሳይን ማድረግ ትችላላችሁ ዘን አንድ ፎልደር ዴስክቶፕ መርጣችሁ ፎልደር ክሬት ማድረግ ትችላላችሁ ፎልደር ክሬት ካደረጋችሁ በኋላ ክሬት ባደረጋችሁት ፎልደር ስር ፋይሉን ሴቭ ታደርጋላችሁ ዘን አሁን ኮዱን መጻፍ እንችላለን ማለት ነው ለምሳሌ create the first C++ program ይሄኛውን ሁለት ፎርዋርድ ስላሽ በመጠቀም ሄደሩን መጻፍ ትችላላችሁ create the first C++ program ይሄኛው ፓርት ኮሜንት ሆኗል ማለት ነው ሁለት ጊዜ ፎርዋርድ ስላሽ ስትጠቀሙት ይሄንን ኮሜንት ያደርግላችኋል that means ፕሮግራሙ ላይ ኤክስኪዩት አይሆንም ማለት ነው ኮሜንት ያደረጋችሁበት ፓርት ኤክስኪዩት አይሆንም ዘናውን ኮዱን መጻፍ እንችላለን include iostream then እንዘጋለን iostream means input and output stream ሁለት ነገሮችን ይዛል ማለት ነው input እና outputን ይዛል ማለት ነው enter እንላለን then using name space std or standard as the end of statement semicolon ተጽፋላችሁ then end main በC++ ላይ ማንኛውም ፕሮግራም ኤክስኪዩሽን የሚጀምረው ከint main function በኋላ ነው ማለት ነው then curly bracket ከፍታላችሁ ለምሳሌ hello world የሚል የመጀመሪያ ፕሮግራም ክሬት ለማድረግ cout እንጠቀማለን then under the quotation hello world ከዛ ኮቴሽን ትዘጋላችሁ ይሄኛው ፕሮግራም አዲስ ላይን እንደወጣላችሁ ኮቴሽን backward slash n new line ማለት ነው then semicolon ከዛ return 0 ከዛ እዚህ ጋር የከፈታችሁትን ብራኬት እዚህ ጋር ትዘጋላችሁ then build ታደርጋላችሁ ቢልድ ስታደርጉት ፕሮግራሙ ላይ ኮዱ ላይ ኤረር ካለ ኤረሩን ያሳያል ኤረር ካለ ሰክሰስፉል የሚል ሜሴጅ ዲስፕሌይ ያደርግላችኋል ማለት ነው unsuccessfully build then ኤረሩን እዚህ ጋር ቼክ እናደርጋለን ኤረር expected semicolon so እዚህ ጋር semicolon መጻፍ አለባችሁ ማለት ነው return 0 ካለ በኋላ semicolon እናስገባለን ከዛ በድጋሚ ቢልድ እናደርጋለን successfully build ሆኗል ማለት ነው that means ፕሮግራሙ ላይ ምንም አይነት ኤረር የለውም ማለት ነው ዘን ራን ማድረግ እንችላለን ራን ስናደርግ ይሄኛውን አውትፑት ያወጣል ማለት ነው ሲያውት ይሄኛው hello world የሚል ሜሴጅ ዲስፕሌይ ያደርግልናል በኮንሶላችን ላይ ሶ በዚህ ወይ በQNC የመጀመሪያውን C++ ፕሮግራም ኤክስኪዩት ማድረግ ትችላላችሁ ይሄ ቪዲዮ ከተመቻችሁ ላይክ ሰብስክራይብ ማድረጋችሁ እንዳትረሱ ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ቦታ መልካም ቆይታ